እውነት የሆነውን ነገር ብንናገር የስም ማጥፋት ወንጀል ይባልብናል። ስም ማጥፋት ይባላል። እንዴት አደራችሁ? ጠበቃና የህግ አማካሪ ሲናን ግርማ ነኝ። አንድ ሰው ያደረገው ነገር ወይም ያለበት ነገር እውነት እንኳን ቢሆን ለሶስተኛ ወገን ይህ ሰው እንዲህ አለበት፣ እንደዚህ አይነት መጥፎ ነገር አለበት፣ እንደዚህ አድርጓል፣ እንደዚህ ተናግረዋል፣ እንደዚህ ሰርተዋል ብለን ክብሩን ለመንካትና መልካም ስሙን ለማጥፋት አስበን ከሆነ ለሶስተኛ ወገን የምንናገረው ስም ማጥፋት ወንጀል ይሆንብናል። እውነት እንኳን ቢሆን ማለት ነው። ለምሳሌ እስር ቤት ገብቶም ቢሆን ይሄ ታስሮ ነበር እኮ፣ ይሄ ወንጀለኛ ነበር እኮ፣ ይሄ ገዳይ ሰው ገድሎ እኮ ነው ተቀጥቶ የወጣው። ሰው ገድሎ እንኳን ቢቀጣ እውነት ቢሆን እንኳን እንደዛ ብለን ሌላ ሰው ካወራን እንደ ሐሜት እና እንደ ስም ማጥፋት ወንጀል ነው የሚቆጠርብን። ይሄ ሰው እንደዚህ አይነት ነገር አድርጓል እኮ፣ እንደዚህ አይነት አለበት፣ እንደዚህ አይነት መጥፎ ነገር አለበት እኮ። ለምሳሌ በእኛ ሀገር የተለመደው እንደዚህ የአይን አሁን ቡዳ የሚባል አለ። ይሄ እኮ ቡዳ እኮ ነው ብለን አሁን ለሶስተኛ ወገን ስንናገር ይሄም ስም ማጥፋት ነው። እውነት እንኳን ቢሆን ያው ቡዳ አለ የለም የሚለው እንዳለ ሆኖ ግን ቡዳ የሚባለው ነገር አለ ወይስ የለም የሚባለው ነገር እንዳለ ሆኖ መጥፎ ነገር አለበት፣ ይሄ የሌብነት አመል አለበት ብለን ሌባ እንኳን ቢሆን ያ ሰው ቢሆን እንኳን ሆኖም ደግሞ ተቀጥቶ በወንጀል ታስሮ ወጥቶም ወይ ወጣም ቢሆን እንኳን ይሄ እኮ ሌባ ነበረ ታስሮ ነበር እኮ የወጣው ብለን መልካም ስም ለማጉደፍ ስም ለማጥፋት አስበን ክብር ለመንካት አስበን ከተናገርን ይህ እንደ ተራ ሐሜት ሳይሆን የሚቆጠረው እንደ ስም ማጥፋት ወንጀል ነው የሚቆጠረው። ስለዚህ እስከ 6 ወር የሚያሳስር ወንጀል ነው ማለት ነው። እውነት እንኳን ቢሆን የሰውን ስም ሌላ ቦታ መጥራት ማንሳት በወንጀል ያስቀጣል። ለሶስተኛ ወገን መናገር፣ ማማት፣ ሐሜት እውነት እንኳን ቢሆን ያስቀጣል። ሐሰት ሲሆን ደግሞ ያው ዞሮ ሐሰት ከሆነ እንደሚያስቀጣ ግልጽ ነው። ነገር ግን እውነት እኮ ነው፣ ህዝብ የሚያውቀው እኮ ነው። አሁን ህዝብ የሚያውቀው እኮ ነው። ምን እኔ ስለተናገርኩ አልቀጣም የሚያስብል አይደለም። ህዝብ ቢያቅም ማንም ቢያቅም እኛ ግን ለሶስተኛ ወገን ብንናገር እውነት ሆኖ እንኳን ህዝብ የሚያውቀው ሐቅም ቢሆን ለሶስተኛ ወገን ክብሩን ለመንካት አስበን መልካም ስሙን ወይ መልካም ስሟን ለማጉደፍ አስበን ከሆነ ያንን ነገር ያደረግነው ያስቀጣል፣ በወንጀል ያስቀጣናል፣ እስከ 6 ወር ያስቀጣል ማለት ነው። ስለዚህ የሰውን ስም ማንሳት ጥሩ አይደለም፣ አናንሳ ለማለት ነው። አመሰግናለሁ። ኮሜንት አለ አንቀጹ ደህና ዋል።